አንድ አባት መሆንና ማስተዳደር ማኔጅ ማድረግ የተለያየ አውድ ናቸው። አባም ቅድም እንዳሉት ቤተክርስቲያን የጳጳሳትም የካህናትም የምዕመናንም የሁሉም ህብረት ነው። ህብረት ነው ሲባል እዛ ውስጥ ያለን ልዩ ጸጋዎችና አቅሞችም ለአገልግሎት ይመጣሉ ማለት ነው። የክህነት ስልጣኑ ብቻ ሳይሆን የዚህ ዓለማዊ ጥበቡም ይሁን ማንኛውም መሳሪያ በዚህ አንድነት ውስጥ አለ። ምዕመን ውስጥ የሆነ ሙያ አለ። ካህኑ የሆነ ዕውቀት ይኖራል። እንዲህ እያልን እናዋጣለን። ያ ነው ሙሉ የሚያደርገን። ክህነት ደግሞ የራሱ ሌላ ስራ አለው። ይሄ ነገር ምክር ስላልክ ነው ያስታወስኩት። በ2006 ጀምሮ እስካሁን ለ11 ዓመት በተከታታይ የመሪ እቅድ ሐሳብና ውይይት በነበረ ጊዜ ለአባቶቻችን ከተሰጡት አንዱ አድቫይስ ምክር የህግ፣ የስነ ብዕል፣ የማህበራዊ ሳይንስ፣ የስነሰብ ይሄ ሴኩላሩ የፖለቲካው አስተምሮ ዕውቀት ያላቸው የቤተ ክርስቲያን ልጆች አሉ። እንዲሁም ደግሞ ሊቃውንቱ የገጠሩን ሰው ጠባይ የሚያውቁ ከካህናት ህዝብ ውስጥ የሚውሉ የልጆቻቸውን ንስሐ የሚያውቁ የማህበራዊ ግንኙነት ፈተናን የሚያውቁ ደግሞ መምከር የሚችሉ ደግሞ ካህናት አሉ። እነዚህን አዋተን እያንዳንዱ ሊቀ ጳጳስ የራሱ የምክር ቤት ማለት ላይክ የሙያ ማለት ነው። ሙያዊ የሆነ ምክር ይኑረውና በአመት ሁለት ጊዜ ሲኖዶስ ከመድረሱ በፊት ለምሳሌ ወሎ ያለው ሊቀ ጳጳስ በዙሪያው አሁን ያልኳቸው ሙያ የያዘ አንድ ቲም አለው ማለት ነው። የሙያ የጥቅምት ሲኖዶስ ከመድረሱ በፊት ከግንቦት እስከ ጥቅምት በነበረው ወራት ምዕመናኑ ላይ ምን ደረሰ? በአዎንታዊነትስ ምን ተገኘ? ካህናቱ ምን ሆኑ? ምን አገኙ? ምን አዲስ ነገር አለ? ፖለቲካው አካባቢ የዛ ሀገረ ስብከት ፖለቲካዊ ማህበረሰባዊ መስተጋብሩ ለክርስትና ያለው ፋይዳና ወይንም አዲስ እያበቀለ ያለው አሉታዊ ሁኔታ እያሉ ያጠኑ ለሊቀ ጳጳሱ ያቀርባሉ። ሊቀ ጳጳሱ ያን ይመለከቱና ከሌሎች ሰዎች ጋር ጦማር ያዘጋጃሉ። በእኔ ሀገረ ስብከት እንዲህ አይነት ፈተናዎች አሉ፣ እንዲህ አይነት መፍትሄዎች ደግሞ ይኖሩናል፣ ወደፊት እንደዚህ እንፈራለን፣ እንሰጋለን፣ እንዲህም ተስፋ እናደርጋለን የሚል ጦማረ ሊቀ ጳጳስ ነው። 60 ጳጳስ ካለ 60 ጦማር አለን። ፓትርያርኩ ደግሞ የ60ም ጦማር ጨምቆ እና የዓለም አቀፍ እይታ ጨምሮ ለሳቸው የሚሰጥ ደግሞ ቲም አላቸው። የጳጳሳቱ ሁሉ ርዕስ የሆነው ፓትርያርክ ደግሞ የሁሉንም እና ግሎባሉን ጨምሮ ቤተክርስቲያን ወዴት እየሄደች እንደሆነ የኢትዮጵያን ብቻ ሳይሆን የዓለምን እንኳን ፕሪዲክት አድርጎ ልጆቹን የሚያስጠነቅቅ ጦማር ያወጣል። ይሄ በአመት 2 ጊዜ ሲወጣ መጽሐፍ ይሆናል በአመቱ መጨረሻ ላይና ልጆቻቸው ይናበባሉ፣ ግራ አይጋቡም፣ በሰላማዊ ሰልፍ አይንጫጩም፣ እንደኛ ወጥቶ በሚለፈልፍባቸው ሰዎች አይሳሳቱ። ኦልሬዲ በጥናት ላይ የተመሰረተ አለ ብለን ይሄም ምክር ሰጠን ደጋግመን 2 ሊቃነ ጳጳሳት እሺ አሉ። 2 ዓመት ቆይተው ሞከሩና ያው ሁሉን ነገር ምንድነው ትህትና ጉድለት ስላለ እንዲህ ስለሰማን ብቻ ማድረግ አንችልም፣ ተርምስ ኦፍ ሪፈረንስ ይፈልጋል፣ ምን ይፈልጋልና አንደኛው ሁለቱ ጠየቁን። ይሄን ሐሳብ ለሰጠን ሰዎች ሰው አብረን መልምለን ምናምን ሰጠናቸው፣ በትነው ጠፉ። ቅያሬ ጠይቀው ወደ አሜሪካ ሄደ አንደኛው። ምክንያቱም ፖዚሽን የመቀያየር እንጂ ለውጥ የማምጣት ጉዳይ አይደለም ማለት ነው። እና መልአከ ሰላም እንዳሉት አስተዳደርን በዚህ እናሟላ ስትላቸው በቃ አይ ህግ አውጪ ነኝ፣ ህግ ፈጻሚ ነኝ፣ አዋቂ ነኝ፣ አስተዳዳሪ ነኝ ሁሉን ነገር እሺ አድርጉት ሲባል ደግሞ ሰው እያሳረደ ባልታወቁ ሰዎች ብሎ ሪፖርት ያደርጋል። ባልታወቁ ሰዎች ብሎ ነገር የለም። 8 ዓመት ያልታወቀ ነገር የለም። መንግስት ነው። ይሄንን እውነት ተናግሮ ህዝቡን እንደማዳን ባልታወቁ እያሉ ማስተኛት። ዙቋላ እኮ ሐውልት ተሰርቷል ባለፉት ለተገደሉት አባቶቻችን። አባቶች ስለሚያውቁ በሸኔ የተገደሉ ብለው ጽፏል። ሸኔ ራሱ ክሊር አይደለም። እሱን እንኳን ካልፋቃቸው አንመርቅም ያሉ ጳጳሳት አሉ። የምስራቅ ሸዋውና የሚዲያው አባት ማለት ነው። ተመልከቱ ምንድነው ያለ ነው። ወደ ጠየቀው ስመለስ አዎ ጫና በስቶብናል። እውነት ተነግረዋል አባቶቻችን።
አስፈሪውና አስደንጋጩ ነገር ግን ስልት የሚለውን አደጋ በማያጋጥመን በሚለው መለጠፍ። ይሄ ምክር እኔ ነኝ ለራሴ ከአደጋ መሸሽ አለብኝ። አባቶች ስለ ሰማዕትነት እዚህ ጋር ገድለ ጊዮርጊስን አስነብበውን 12ቱ ሐዋርያት ሮምን እንዴት ድል እንደነሱ ነግረውን ሲያበቁ፣ አዎ እነሱም አደጋ እንዳይደርስባቸው እኮ በምድር ሆነው በምልክት አስተምረዋል። የታወቀ እኮ ነው። ምንም አደጋ እንዳይደርስ ለመቆየት ለመመናን ለመቆየት እኮ ነው። ቅዱስ ጳውሎስ እንዳለው ብቆይም አገለግላቸዋለሁ፣ እኔስ መሄዱ ነበረ የሚናፍቀኝ፣ ግን እዚህ መቆየት ለእናንተ ነው የሚጠቅመው ብሎ አዎ መቆየቱን በአጥር ላይም በገመድ ወርዶ አሳይቶናል። አዎ አደጋ ሆነ ተብሎ አይጠራም፣ ዝም ብሎም አይጋፈጥም። ልክ ነው። ግን ፓትርያርኩ ስለ ሰማዕትነት ነበር ሊነግሩን። ብዙ ሚሊዮኖች ነን እኛ፣ ሚሊዮኖች ነን። ይሄንም በመዋቅር የመጣብንን ጥቃት በመዋቅርና በህዝብ ንቅናቄ እንዴት እንደምንመልስ እምቢ ማለት፣ ለምሳሌ ጦርነት እኮ አይደለም፣ ለዚህ ለሚያርድህ መንግስት ብለህ ሪኮግናይዝ አታርገው ማለትም እኮ አንድ ትልቅ እርምጃ። በቃ ሪኮግናይዝ አታርገው። አስገድዶ እኔ ሊያስረኝ ይችላል፣ ግብር ያስከፍለኛል፣ የታወቀ ነው። ግን አስገድዶኝ ነው። ቢያንስ ቤተክርስቲያን ሪኮግናይዝ አላረገችው። አሁን እኮ ባንዳውም ሰላዩም አንዳንዱ አስገዳዩን ከኦርቶዶክስ ነው የሚመነጨው። ለምን ጋይድ ላይን አልሰጠነው? ከቤተ ክርስቲያን ይልቅ የሚያዳምጠው ካድሬውን ነው። የቤተ ክርስቲያን ሚና የነበረው ካድሬው የገዳይ ስርዓት ሰራተኛ ስለሆነ እኔን ስማኝ፣ በእኔ መሰረት ይህ መንግስትህ አይደለም፣ አጥፊህ ነው። እስከዛ ነው መሄድ የነበረብን። አንዱ ይሄም መሽሎክሎክ የሚያሳይ ንግግር ጥሩ አልመሰለኝም። ሁለተኛው አባቶች እንደ ፈቃዳቸው እንዳይንቀሳቀሱ የሚለው እስካልተመቻቸልን አንንቀሳቀስም ነው ምንድን ነው አንዱ ጥያቄ የሚያመጣው። ሁለተኛ እንደና አቡነ ሩፋኤል ስማቸው መጥራት ስላለብኝ የዛሬ 2 ዓመት በነበረው ጠቅላላ ጉባኤ ላይ ሽመልስ አብዲሳን አመስግኑልኝ ብለው ወለጋ ያለውን እልቂት ምስጋና አድርገው አቅርበው ነበር። እንደፈለጉ ተንቀሳቅሰዋል። ለምን? ከገዳይ ጋር ስለተስማሙ። ጠፉ ብለን እኛ በሶሻል ሚዲያ ስንጮህ ኦነግ ሰራዊት ጋር ቆይተው ተመልሰዋል። ልጆቼን አስተምሬ አይነኩኝም ሰሙኝ ብሎ ተመልሰዋል። ገዳዮቹ ጋር ቆይተው ማለት ነው። እኛ ጠፉብን አባታችን ብለን የጮህነውን ሌሎቹ ወቅሰውናል፣ በዘርና በጎሳ መጥተው። እንዴት ነው መንቀሳቀስ? በፈቃድ ነው? በአመቺነት ነው? ልጆች አባ ቅድም እንዳሉት አንድ ልጅ ቢጎዳ መምህሩ እንደሚሄደው አባት ልጆቹ ጋር ባይመችም ቢመችም መሄድ አለበት። የምንኩስና ሚስጥሩ እሱ አይደለ እንዴ? ከመንጎቹ ውስጥ መጀመሪያ ለምንድን ነው የሚለየው ነው? ከመንጎቹ የተሾመበት ተሰይሞ ያለበት ለተለየ ተልእኮ ካልሆነ በስተቀረ ከመንጎቹ ስለምንድን ነው የሚለየው? 5 ዓመት ሀገረ ስብከቱ ሄዶ የማያውቅ አባት አለ። ግን ይሾማሉ። ጭራሽ ክፍት ስራ ቦታ ነው የሚፈለግላቸው፣ እዛ ሄዶ መስራት ስላልቻሉ ማለት ነው። አሁን ሰው መስራት አይደለም ኢንከም ነው፣ የገቢ ጉዳይ ነው የሆነው። ስለዚህ ልጆቻቸውን የመጠበቅ ከፍተኛ ችግር ውስጥ ነው የገቡት። የልጆቻቸውን አቅም መጠቀም ፈቃድ የላቸው። 2 ነገሮችን በትዕዛዝ ሊያደርጉ ይፈልጋሉ፣ መታመንና መከበር። 2ቱ በትዕዛዝ አይገኙም። 2ቱ መታመን የሚገኘው ታምነህ ስትገኝ ብቻ ነው። ራስህ ነው የምታገኘው። ጠይቀህ አትወስድም፣ ሰርተህ ታገኘዋለህ። መከበርም የሚያስከብር ስራ ሰርተህ ነው የምታገኘው። ስለ ነፍሱ የሚጨንቅ ማንኛውም ምዕመን የመንግስት ሰማያት መግቢያ መክፈቻ ቁልፍ የያዘውን ካህን የሚያከብረው ለህይወቱ ሲል ነው። ይሄ በልመና አይደለም የሚወስዱት፣ ክርስቶስ የሰጣቸው ክብር ነው። ክብሩን የሰጣቸው ለእኛ መዳን ነው፣ እንዲነግዱበትም አይደለም። ሲሞናዊነቱ እኮ የተንሰራፋው ወደ ስራ ስለተቀየረ ነው። በመኳንንት ተደግፎ ስልጣን መያዝ እኮ የተንሰራፋው ስራ ስለሆነ ነው፣ ኢንከም ነው። ስለዚህ መኳንንቱ ከሾሟቸው በገንዘብ ከገዙት ገንዘቡ ያክብራቸው፣ መኮንኑ ያክብራቸው። እኔ የማከብረው ክርስቶስ የሾማቸውን ነው። ምዕመን የሚያከብረው ክርስቶስ የሾማቸውን ነው፣ ስለ ነፍሱ ነው። ሳይታመኑ የሚያስከብር ስራ ሳይሰሩ በትዕዛዝና በትምህርት ትዝ ይለኛል የዛሬ 20 ምናምን ዓመት አካባቢ ቅዱስ ዑራኤል በጣም አስቸጋሪ አስተዳዳሪ መጡ። በጣም አስቸጋሪ፣ ሰው ሁሉ ጠላቸው።
ካህን አበደ። አንድ መነኩሴ ክላሽ ይዞ ገብቶ ቤተ መቅደስ ውስጥ ተከሰባቸው። ተአምር ስለሆነ ቤት እንዳለፈች የመንበሩን አምድ ወቅታ አጠገባቸው ተኩሶ ሳይመቱ ቀሩ። ተአምር ነው ይሄ። እኚህ ሰውዬ ያደረጉት ከዛ ተምረው አጥፍቻለሁ፣ በድያለሁ፣ ወንድሜ አብዶ ጥይት ይዞ እስኪመጣ አድርጌያለሁ አላሉ። ባታዊ አምጥተው አባታችንን አክብሩ አሰበኩ። አሁን የተቸገርነው በስብከት በመወዳደስ ሐዋርያዊ ጉዞ ሄደው መጡ ፓትርያርኩ ይለዋል። ሄደው መንበረ ሰላማን መንበረ ህዋትን ባርከው ሲመለሱ ሐዋርያዊ ጉዞ አደረጉ። ቤተክርስቲያን አፍርሰው ሲመለሱ እሳቸው የሰበሰቡ ሲኖዶስ ያወገዘውን ቦታ በውግዘት ውስጥ ገብተው ባርከው ሲመለሱ ሐዋርያዊ ጉዞ ፈጽመው መጡ። እንዳውም በአሁኑ ሲኖዶስ አጀንዳ የሚሆን መስሎኝ ነበረ። አባታችን እኛ ወገዝነው ለምን ባረኩ ብለው እንዳውም ፕትርክናቸውን ጥያቄ ውስጥ ይከታሉ የሚል ትልቅ ተስፋ ጠብቄ ነበረ። ነገሩ እኔም ጅል ነኝ ዘላለም አልማርም እንጂ ጠብቄ ነበረ። ግን አጀንዳ ላይ የለም። አንድ ሁለተኛ የእሳቸው ንግግር እንኳን መልካሙ ተወስዶ አጀንዳ አልሆነም። ይሄ በየዓመቱ የሚያደርጉት ነው። ፓትርያርኩ ማንም ይጻፍላቸው ሁሌ የማይገናኛኝ ቢሆንም ጥሩ ነገር ያነባሉ። ከዛ የለም አጀንዳ ላይ አክሽን የለውም። ዓለም አቀፍ ሰበካ መንፈሳዊ ጉባኤው ጥሩ መግለጫ ያወጣል። አሁን እየላላ ሄደ እንጂ የዛሬ 3 ዓመት ያመጣው ጠንካራ ነበረ። ሲቆጧቸው እነ ዳንኤል እየቀነሱ አሁን ባዶ አረጉት። ያኔ ሰማዕታት ሪኮግናይዝድ ይሁኑ ይሉ ነበረ። አሁን ስለ ሰማዕታት አያነሱ። ሐሰተኛ ትርክት ላይ ቤተርሻይቱ ምላሽ ትስጥ የሚል ሁሉ በጣም የሚገርም መግለጫ ነበረ የዛሬ 2 ዓመት። አዎ ጠንካራ ነበረ። ይጠየቁ የሚል ነበረ፣ ግን የለም። ምክንያቱም አጀንዳውም ቃለ ጉባኤውም ከሌላ ቦታ ስለሚመጣ ማለት ነው። አሁን እንደምናየው ምዕመኑ የተናገሩት ካህናቱ የተናገሩት እኛ የምንናገረው አይደለም፣ አለቃ የሚናገረው ነው። አለቃ የሚናገረው እንደሚሰራ የምናውቀው ሻሸመኔ በአንድ ቀን 50 ሰው ያስገደለ ሰው ኢሚዲየትሊ ብፁዕ ሆኖ ኃላፊ ሆኖ መሳዮቹን እንዲመርጥ ኮሚቴ ሊቀመንበር ይሆናል። እና ብፁዕ የምትለዋ ቃል አቢውዝድ ሆነች ማለት ነው። ከአሁን በኋላ ብፁዕ የሚለውን ቃል ሰምቶ የሚደነግጥ ሰው የለም። ብፁዕ ማን እንደሆነ በተግባር ስሙ ስለተበላሸ ያ ይሁዳ የሚለው ስም ይዘቱ ሳይሆን ስራው እንዳበላሸው ብፁዕ የሚለው ስም ገዳይም ለካ ብፁዕ ይባላል፣ ዘረኛም ለካ ብፁዕ ይባላል፣ አምጾ ሲኖዶስ በሰፈር ለመፍጠር የሚሞክርም ለካ ብፁዕ ይባላል። ስለዚህ ብፁዕ ምንድን ነው የሚል በማምጣት ወጣቶችም የተመለከቱ ሰዎችም ለዚህ ስም ለዚህ ቦታ ለዚህ ትርጓሜ ክብር እንዳይሰጡ በተግባር ስለተበላሸ ያደርጋቸዋል። ይሄ ምዕመናንን መግደል ነው፣ ነፍሳትን ማጥፋት ነው። በጥይት ከሚገሉን የበለጠ በዚህ መንገድ የሚፈጁት ይበልጣል። ምክንያቱም ወጣቶቹ ከአሁን በኋላ ጳጳስ አያስፈልገንም አንፈልግም ማለት ጀምረዋል። አሁን እንግዲህ ያለ ጳጳስ ምን ሊሆኑ ነው? ምንድን ነው ኦርቶዶክስ ነን ያለ ጳጳስ? ተመልከቱ እያመጡ ያሉትን ግድያ። ከስጋ የበለጠ የነፍስ ግድያ የሚመጣው ከራሳችን ቤት ነው። ጳጳስ አያስፈልገኝም ብሎ ሰው ከተንቀሳቀሰ አደጋውን ማየት እንችላለን። ክህነትን ነው እየተቃወመ ያለው ማለት ነው። መለየት አለብን። ሰዎቹ የሚያደርጉትን ስራና ክህነታችንን መለየት አለብን። በክህነት ስም ደግሞ አክብሩኝ ብሎ ማጭበርበርን ደግሞ መለየትና መቃወም አለብን። ድንበሩ እየተምታታብን ነው። አሁን አንዱን ሰው ደፋርና ተሳዳቢ የምንለው ድንበሩ ስለሚያስቸግር ነው። ሰው ላይ ነው ያረፈው ክህነቱ። ሰውየውን ሳላከብረው የማይታየውን የክህነት ስልጣን ማክበር አልችልም። ሰውየውን ሳከብረው ደግሞ ብፁዕ ነኝ ብሎ ሲገለኝ ሳየው ሰውየውን እቆጣለሁ ብዬ ክህነቱን ደግሞ ያዋረድኩ ይሆንብኛል። በዛ ቴንሽን መሃል ነው ጭንቀታችን። በዛ ክህነት ተከልሎ ቤተክርስቲያንን የሚያጠፋ ይሆናል ደግሞ ዝም እንዳንለው እና ይሄን ውጥረት እንዴት እንፍታ የሚለው ላይ ነው መጨነቅ ያለብን ብዬ ነው የማስበው።